ሄሎ ሄሎ፣ ሄርሜላ ነኝ አለ። አይሰማም አቶ አለም። ምንም ለውጥ የማይፈጥር ዝምታ ነው አቶ አለም። ገንዘብ ያስፈልገኛል፣ ገንዘብ። አጽናናኝ። ምን ችግር አለ? በአንተ እንኳን መኖር እንድፈልግ ብታደርገኝ ምን ችግር አለ? በአምላክ ሁላችሁም ጨካኞች ናችሁ። እሺ ጨካኞች። በቃ ያለኝ አንድ አማራጭ መሄድ ብቻ። እናቴ ቀዳዳ ረገጠቻት። ለተቀደደው የእናትሽ ፎቶ ብድር መመለስሽ ነው አይደለ? እኔ ለቀደድሽ ፎቶ መልስ ለመልስ ብል ቤቱን ባነደው እንኳን በቂ አይደለም። እሺ ሄሎ ሄሎ፣ ሄርሜላ ነኝ አለ። በቃ አንቺ ጋር እመጣለሁ። ከዛ የሆንኩትን ሁሉንም ነገር እነግርሻለሁ። ትዳራችን በሚያሳዝን ሁኔታ ህብስት ከቤት ገመድ ይዛ ወጥታ ራሷን ለማጥፋት ወደ ሌላ ቦታ ሄዳለች። አለም ትዳሩ ትልቅ አደጋ ላይ ሆኗል። ሄርሜላ ስልክ ደውላ ድንገት ግን ይፍቱ ስራ ነበር ስልኩን ያነሳችው። ታዲያ ግን ሄርሜላ አለምን ገንዘብ ስትጠይቀው ሰምታለች። ስለዚህ ይፍቱ ስራ ትልቅ ነገር ስላወቀች አሁን ላይ ለአለም ከባድ ጊዜያቶች እየመጡ ይገኛሉ። ህብስትም ደግሞ ሁሉም ሰው ፊት አልሰጣት ሲልና ተስፋ ሲሟጠጥ ራሷን ለማጥፋት ገመዷን ይዛ የሄደችበት አካባቢ እጅግ በጣም የሚያስፈራ ነው። ሰላም ጤና ይስጥልን የተነሽ ቤተሰቦች እንዴት አላችሁ? ወዳችሁና ፈቅዳችሁ ሰብስክራይብ ላይክ ስለምታደርጉኝ ምስጋና እጅግ ከልብ ነው። ዛሬም ህብስት ድራማን ክፍል 36ን ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል እንደምታስታውሱት ህብስት የእናቷ ፎቶ ተቀዳዶባት ይፍቱ ስራን እግሯን በመቀስ ወቅታት ይፍቱ ስራ መራመድ አቅቷት እጅግ ጭንቅ ውስጥ ነበረች። ታዲያ ዛሬስ ምን ተፈጠረ? ይፍቱ ስራ እግሯ እንዴት ሆነ የሚለው የሁላችንም ጥያቄ ነው። በክፋትና በተንኮል ተጠላልፋ የምትኖረው ይፍቱ ስራ ዛሬ የእጇን ያገኘች ይመስላል። ህብስት ዛሬ ላይ የራሷን ዋጋ ራሷ ማስጠበቅና ደንበሬውን የሚያልፉ ሰዎችን ዋጋ መስጠትን ጀምራለች። ታዲያ ዛሬም የእናቷ ፎቶ ሲቀደድባት የይፍቱ ስራ ነገር በመቀስ ወቅታ ከዛ ወጥታ ስትሮጥ ድንገት ግን አባቷን ነበር ያገኘችው። ምንድን ነው? ምን ተፈጥሮ ነው? እያለ አባትም ጥያቄ ይጠይቃል። ይፍቱ ስራ ምላሷ መቼም ቢሆን አይታመምምና እያነከሰች ደሟን እያዘራች ትወጣና ለአባትየው ይሄው እንግዲህ ይሄ ነው ውጤቱ ብላ ታሳየዋለች። በዚህ ሰዓት አለም እንኳን ይችን ምክንያት አግኝቶ ህብስትን መግደልና ማሳደድ ነበር የሚፈልገው። አንዴ በጥፊ ይላታል። ህብስት ምንም ቃል አላወጣችም። እዛ ቤት ውስጥ ሁሉም ሰው እሷን ለመበቀል እንደሚያስብ ነበር የምታውቀው። አንድ ሰው ግን ነበረ ሁል ጊዜም ተከታትሎ የሚያድናት። እሱም ታፈሱ ነበረች። ታፈሱ ደግሞ እንግዲህ ከዛ ቤት ወጥታለች። አሁን ላይ ያላት አማራጭ አንድና አንድ ብቻ ነው፣ ወይ ቤቱን መልቀቅ አለበለዛም ደግሞ ነገሮችን መጋፈጥ። ነገሮችን እንዳትጋፈጥ ግን ዙሪያው በሩ ተዘግቶባታል። ስለዚህ ቤቱን ለቃ መውጣት ነው የወሰነችው። ነገር ግን ደግሞ አንድ ተስፋዋ በአምላክ ነው። በአምላክን ተስፋ አድርጋ እየኖረች ያለችው ህብስት አሁን ላይ በአምላክ ሊደርስላት አልቻለም። ታዲያ ወዲያውኑ በጥፊ እንደተመታች በአምላክ ይመጣል። ምን ተፈጥሮ ነው? ምን ሆናችሁ ነው? ይላል። እያለቀሰች ህብስት ወደ ክላሷ ስትመለስም የተፈጠረውን ነገር ይፍቱ ስራ ትናገራለች። ታዲያ በአምላክም ቆይ ግን ምን ሆናችሁ ነው ብሎ ሂዶ ወደ ህብስት ክፍል አመራ። ከህብስት ክፍል ገብቶ ግን እንባዋ እጅግ በጣም እየፈሰሰና በጭንቀት ተውጣ ተስፋ በመቁረጥ ውስጥ ገብታ ህብስትን ያገኛታል። ያቺ የሚወዳትና የሚሳሳላት ፍቅሩን ያልገለጸላት ህብስት እንዴት ስትሆን ሲመለከታት ልቡ እጅግ መምታት ጀመረች። እንዴት አድርጌ ባጽናናት ይሻላል? አቅፌ እንዳላጽናናት ፍቅሬን ካወቀች ትጎዳብኛለች። ሌሎች ሰዎችም ለእሱ ያለኝን አመለካከት ቢያውቁ ይጎዱብኛል ብሎ በፍራቻ ተዋጠ። ግን ደግሞ መታቀፍ የምትፈልገው ህብስት በብሶት ሰዓት በሰው ጉያ መግባት እጅግ በጣም የሚያስደስት ነገር ነውና ህብስት ያንን ነበር የፈለገችው። በአምላክ ግን ሊያደርገው አልቻለም። ምን ሆነሽ ነው ይላታል። እኔ ሰልችቶኛል፣ እስከ መቼ እንደሚቀጥል አላውቅም። አንዳለኝ ብዬ ተስፋ የማደርገው የእናቴን ፎቶ ይፍቱ ስራ አቀዳደደችብኝ ብላ ነገረችው። አይዞሽ በቃ እንግዲህ ፎቶውን እኮ አስተካከልሽ ይላታል። እሱም አስተካክያለሁ፣ ግን እንደ በፊቱ ሊሆን አልቻለም። የዚህ ነገር መጨረሻ ናፍቆኛል በአምላክ አለችው። የዚህ ነገር መጨረሻ አንቺን ብቻ ሳይሆን ሁላችንም ናፍቆናል። ምን ላድርግ? አላቅፍሽ አቅፍ ያላጽናናሽ ነገር ግራ ገባኝ። ዛሬ ባጽናናሽ ደግሞ ነገ እንዳይጎዱብኝ ፈራው አላት። በቃ አንተም ቢሆን አቅፈል ታጽናናኝ አትፈልግም? ምን አለበት ለሰከንድ ብታቅፈኝ አለችው። በአምላክ ግን ይሄን ሊያደርግ አልቻለም። ፈራ። ነፍሱ እጅግ ተጨነቀችበት። በአምላክ አሁን ብትወጣ ይሻላል ብሎ ጥሏት ወጣ።
በሌላ በኩል አቶ አለም ልጅቱን በጥፊ በመምታቱ ይፍቱ ስራ ተደስታለች። ደጋረክ እንኳንም አደረግከው፣ ግን እንዴት ልታረገው ቻልክ አለችው። ከአንቺ ጋር መስማማት ስላለብኝ ታውቂያለሽ እኮ ከሷ ፊት እንደዛ ብሆንም አንቺ የምታደርጊው ነገር ለእኔ እንደሆነ አውቃለሁ ይላታል። በዚህ ሰዓት ይፍቱ ስራ እጅግ በጣም ተደሰተች። በዚህም ሆነ በዛ ግዴታ ህብስት መጠቃቷን ነበርና የምትፈልገው፣ ይሄ በመሆኑ ደስ ብሏታል። ታዲያ ግን መኝታ ክፍል ገብቶ ወደ ሽንት ቤት ያመራል። እሷም ልብስ ልታወጣለት ተደስታ ስለነበረ ድንገት ስልኩ ይጠራል። ስልኩ ሲጠራ ግን አለም ሽንት ቤት ስለነበረ ይፍቱ ስራ ስልኩን ብድግ ታደርጋለች። የደወለችው ሄርሜላ ነበረች። ሄርሜላ እንደዚህም ትላለች፣ ምንም መላ ለሌለው ነገር በጣም ከባድ ሆኗል። ስለዚህ አቶ አለም ብር እፈልጋለሁ ብላ እንደ ቀጭን ትዕዛዝ ነበር ያዘዘችው። ይህን የሰማችው ይፍቱ ስራ ድምጿን ስትሰማ ሄርሜላ ጸጥ ማለት ጀመረች። በዚህ ሰዓት አቶ አለም ከሽንት ቤት ወጥቶ ሲመጣ ስልኬን ደግሞ ምን ልታረጊ ያነሳሽው ይላታል። ይፍቱ ስራም ቀጤ እንጂ ብላ ሄርሜላን ማስቀጠል ፈለገች። ሄርሜላ እየተርበተበተች ወይዘሮ ይፍቱ ስራ አለቻት። እሷም ተናዳ ስልኩን ዘጋችው። አቶ አለምንም ምን እያደረግክ ነው ያለው ብላ ጥያቄ ስትጠይቀው እንደተለመደው መዋሸት ጀመረ። እኔ ምንም እያደረግኩ አይደለም፣ ልጅቷን ለስራ ስለምፈልጋት ነው። ሌሊት መደወሏ ደግሞ ትክክል ባይሆንም ግን ለስራ ፈልጋታለሁ አጨቅጭቀኝ ብሎ የተለመደውን አፍ የሚያስይዝ ነገር ለይፍቱ ስራ ይነግራታል። ለክፉም ክፉ አለው ለጌታም ጌታ አለው እንደሚባለው ሁሉ ይፍቱ ስራ ህብስትን ብታሰቃያትም እሷን ደግሞ በጎን ሄርሜላ ትዳሯን እያወዛወዘችባትና እያናጋችባት ትገኛለች። እስከ መቼ እንዲህ እንደሚቀጥሉ ግን ግራ የሚያገባና የሚያወዛግብ ነገር ሆኖባታል። ታዲያ ትዳራችን አደጋ ላይ ነው እያለች አቶ አለምን አስጠነቀቀችው። አለም ግን ምንም ቦታ አልሰጣትም። ሰበብ ፈልጎ ከዛ ቤት መውጣት ነው የሚፈልገው። ግን ደግሞ ከህብስት ጋር ያለውን ገንዘብ በእጁ ሳያስገባ ይህን ነገር እንደማያደርገው ለራሱ ወስኖ ነበረ። አጨቅጭቀኝ ብሎ ጥሏትም ወጣ። በሌላ በኩል ህብስት ተስፋዎቼ ናቸው ያሉት ሁሉም ተስፋ ሲያሳጧት ያላት አማራጭ ከቤት ወጣ። እናቷ በዚህ ዓለም እንደተለየችው ሁሉ እሷም ራሷን ለይታ እናቴ ወደ አንቺ ብመጣ ይሻላል እያለች ገመዷን ይዛ ከቤት ወጥታለች። ሁልጊዜም ቢሆን በሀሳብና አይዞሽ በማለት ከጎኗ የሆነው አብነት ዛሬም ስልክ ደውሎ ጠይቋል። እቤት ውስጥ የተፈጠረውን ነገርም በአምላክ ነግሮታል። ግን ምንም ማድረግ ባለመቻላቸው እጅግ እያዘኑ ይገኛሉ። ታዲያ ህብስትም የሄደችበት ቦታ ጭው ያለ ቦታና ማንም የሌለበት ነው። እናቴ ከዚህ በኋላ ሰልችቶኛል፣ ወደ አንቺ ጋር መጥቼ አንቺን ሁሉም ባዋራሽና በነግርሽ ይሻላል ብላ ደብዳቤም ጽፋ አስቀምጣ ነበር ከቤት የወጣችው። ገመዱንም ወደ አንገቷ ለማስገባት እየተዘጋጀች ነው። ታዲያ እውነት ህብስት ራሷን ታጠፋ ይሆን ወይንስ በአምላክ የት እንዳለች ስልክ ደውሎ አብነትን ስለጠየቀው አልመጣችም ስላለው እውነት ፈጥኖ ይደርስላት ይሆን? ህብስት የዚህን ያክል ተስፋ ያስቆረጣትና ተስፋ ያሳጣት አንድም የበአምላክ አለውልሽ አለማለት ነውና በአምላክ አሁን ላይ ትልቅ ውሳኔ ወስኖ እኔ አለውልሽ ብሎ ከገመድ ያውጣት ይሆን? ይፍቱ ስራስ መጨረሻዋ ምን ይሆን? በቀጣይ ክፍል የምንመለከተው ይሆናል። እስከዛው ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡልኝ። ጤና ይስጥልኝ።